ዓለምን በእጅጉ ያስደነገጠው በያዝነው ዓመት ሊካሄድ የታቀደውና ሀገራችን ኢትዮጵያ ሳይቀር ተሳታፊ የምትሆንበት የ2026 ዓለም አቀፍ የስፐርም መርጨት ውድድር ከሰሞኑ ብዙዎችን ጉድ ያስባለው ለቀናት ያህል በዶልፊኖች የታገተው ሰውዬና ካገቱትም በኋላ አየውና ተመለከቱ ያለው የዓለም ሚዲያዎችን ሳይቀር ያስደነገጠ ነገር በአንደኛው መቶ ክፍለ ዘመን ታይቶም ተሰምቶም በማይታወቅ መልኩ ለ20 ዓመታት ያህል በድብቅ ቤቷ ውስጥ ባሪያ ስታኖርና ረግጣ ስትገዛ የተያዘችው የ56 ዓመት እንግሊዛዊ ሴትዮ ተባብሶ የቀጠለው የእስራኤልና የኢራን ጦርነትና በአሁኑ ሰዓትም ጦርነቱ የደረሰበት አሳሳቢ ደረጃ። ሰላም ውድ የሀበሻን ማጋዚን ቤተሰቦች፣ በዛሬው የዜና ጥንቅራችን 10 ከሰሞኑ የተሰሙ አስቂኝና አስገራሚ አስደንጋጭና አስፈሪ ዜናዎችን ይዘን መጥተናል። በቅድሚያ ላይክ እና ሰብስክራይብ ማድረግ አትርሱ። ሁሉንም አንድ ባንድ እንመለከታለን። ይህ ሀበሻን ማጋዚን ነው። 10ኛ የቀበጡ ዕለት ሞት አይገኝም። በፊት ለፊት የምትመለከቷት ዋንግ ቲያንዩ ትሰኛለች። ቻይና ውስጥ የታወቀች የፊልም አክተር ነች። ታዲያ በፊት ለፊት በምትመለከቱት መልኩ ለልደቷ በኬኩ ላይ ፋየር ብሬዚንግ የተሰኘውን የቲክቶክ ትሬንድ እሞክራለሁ ስትል ያልታሰበው ነገር ይፈጠራል። ፋየር ብሬዚንግ ትሬንድ ለማታውቁት ብዙ ጊዜ ቲክቶከሮች ልደታቸውን ሲያከብሩ ሻማው ላይ በአልኮል እፍ የሚሉበትና የሚፈጠረውንም ኢፌክት በፎቶ የሚቀርጹበት ነው። ታዲያ ይህችም ሴት የቲክቶክ ትሬንድን አይታ ጊል ለማድረግ ስትሞክር በምትመለከቱት መልኩ ከከንፈሯ በታች ሙሉ አገጯና አንገቷ ይቃጠላል። በዚህ ምክንያት ሆስፒታል ሄዳ የመጀመሪያ እርዳታ ካገኘች በኋላ በፊት ለፊት በምትመለከቱት መልኩ በማሸጊያ ጠቅልለዋታል። ታዲያ ይሄም ሶሻል ሚዲያ ላይ የምናያቸው ነገሮች ሁሉ መሞከር እንደሌለብንና አንዳንዴም ባስ ብሎ ሕይወታችንን አደጋ ውስጥ ሊከተው እንደሚችልም ማሳያ ነበር። 9ኛ የእስራኤልና የኢራን ደም አፋሳሽ ጦርነት። የእስራኤልና የኢራን ጦርነት ከተጀመረ እነሆ 20 ቀናትን አስቆጥረዋል። በዚህም 20 ቀናት ውስጥ ብቻ ከኢራን ወገን ወደ 3000 የሚሆኑ ሰዎች ሕይወታቸውን አጥተዋል። ከእስራኤል ወገን ደግሞ ከ30 በላይ የሚሆኑት ሕይወታቸው አልፏል። ከእስራኤል ወገን የሞቱት ከዚህም በላይ ቁጥራቸው እንደሚልቅና እስራኤል ግን መረጃዎችን እየደበቀች እንደሆነም አንዳንዶች ይናገራሉ። በዚህም ጦርነት የተነሳ እንደ ታይላንድ፣ ባንግላዴሽና ማይናማር ያሉ ሀገራት የነዳጅ እጥረት እንዳያጋጥማቸው የተቻላቸውን ሁሉ እያደረጉና ፖሊሲዎችን እያረቀቁ ይገኛሉ። ከዚህም ጋር በተያያዘ የሆርሙዝ ሰርጥ እንደተዘጋ ደግሞ ብዙዎቻችሁ የምታውቁት ጉዳይ ነው። ታዲያ የሆርሙዝ ሰርጥን በመዘጋቱ ኢትዮጵያ ብዙ ችግሮች ይገጥሟታል። ከነዚህ መካከል የነዳጅና የማዳበሪያ እጥረት ዋና ተጠቃሽ ናቸው። አብዛኛውን ገበሬ የማዳበሪያ ተጠቃሚ በመሆኑና ኢትዮጵያ በአፍሪካ ካሉት ትልልቅ የማዳበሪያ ኢምፖርተሮች መካከል አንዷ በመሆኗም ይህ ነገር በእጅጉ ጉዳትም ሊያደርስባት ይችላል። 8ኛ አስደንጋጩ የአውሮፕላን ላይ ጸሎት። በፊት ለፊት የምትመለከቱት ተንቀሳቃሽ ምስል የተቀረጸው በሀገር አሜሪካ በፍሎሪዳ ግዛት ነው። ታዲያ በፍሎሪዳ ግዛት በነበረ አንድ በረራ ላይ አንድ ሙስሊም አውሮፕላን ውስጥ ቁጭ ብሎ ድንገት የስልኩ አላርም ይጮሃል። ነገር ግን የፍላይት አቴንዳንቶቹ ይህ ነገር ቦምብ መስሏቸውም የሴኩሪቲ ኃይሎችን ይጠራሉ። ታዲያ ወዲያውኑም እነዚህ ኃይሎች ይህን ሰውዬ ከአውሮፕላኑ አውርደው ይወስዱታል። ይህም በረራ ይስተጓጎላል። ፖሊስ ጣቢያ ሄዶ ሲመረምሩ ግን ይህ ሰውዬ ምንም እንዳላጠፋና በረመዳን የጾም ሰዓትን ለማስታወስ አላርም እንደሞላ ያም አላርም ለዚህ እንደዳረገው ተረድተዋል። በዚህ ምክንያት ሳያስሩት በነፃ ለቀውታል። 7ኛ ጉንዳኖችን በህገወጥ መንገድ የሚያዘዋውረው ቻይናዊ። ከሰሞኑ በሀገረ ኬንያ እጅግ መነጋገሪያ ከነበሩ ርዕሰ ጉዳዮች መካከል ይህ ቀጥሎ የምነግራችሁ ዜና ነው። ቻይናውያንን ጨምሮ የተለያዩ አገር ዜጎች ወደ ኬንያ እየሄዱ ጉንዳኖችን እየሰረቁ ይገኛሉ። ግን እንዴትና ለምን? የሚሆነበት ምክንያት በኤዥያና በአውሮፓ ውስጥ የተለያዩ ሰዎች ጉንዳኖችን በቤታቸው ማኖር ወይም ልክ እንደ ውሻና እንደ ድመት ቤታቸው ውስጥ ማራባት ይፈልጋሉ። ታዲያ በዚህ ምክንያት ብዙ ጉንዳኖች ያሉት አፍሪካ ውስጥ ነው። ታዲያ ወደ አፍሪካም እየመጡ የተለያዩ ጉንዳኖችን በህገወጥ መንገድ እየሰረቁም ይዘው ይሄዳሉ። ይህም ስርቆት እጅግ የመረረው የኬንያ መንግስት እነዚህንማ እዛው ቻይና ውስጥ የሚገኝ ቡድን ነው እንዲሰርቁ እያሰለጠነ የሚልካቸው ሲልም ክሱን አቅርበዋል። እናንተስ ጉንዳን እንደሚሸጥና ብዙዎችም ወደ አፍሪካ እየመጡ እየሰረቁ ይዘው እንደሚሄዱ ታውቁ ነበር? ላይክና ሰብስክራይብ ማድረግ አትርሱ። እስከ መጨረሻው ድረስም አብራችሁን ቆዩ። ባህር ውስጥ እንደ ሰው የሚያወሩና የሚናገሩ
ሚስጥራዊ ፍጥረታት አሉ። በእነሱ 3 ቀን ሙሉ ታግቻለሁ። ከኛ ሌላ እዚህ ምድር ላይ የሚኖሩ ፍጥረታት አሉ ብሎ ከተናገረው ሰው አንስቶ በዓለም አቀፍ ደረጃ ሊካሄድ ስለተዘጋጀው የስፐርም መርጨት ውድድር እንመለከታለን። እንቀጥል። 6ኛ ሀገር እንግሊዝን ያስደነገጠው ዜና። ይቺ በፊት ለፊት የምትመለከቷት አማንድ ዊክሰን ትሰኛለች። የ56 ዓመት እንግሊዛዊ ሴትዮ ነች። ታዲያ ይህችም ሴትዮ ያደረገችው ነገር በዓለም ዙሪያ እጅግ መነጋገሪያ የነበረና ብዙዎችንም ያስደነገጠ ነገር ነበር። ነገሩ የተፈጠረው እንደ አውሮፓውያን አቆጣጠር በ1996 ነው። ታዲያ በጊዜው የ16 ዓመት ታዳጊ የማሰብና የማገናዘብ እንዲሁም የማስተዋል መጠኗ በተፈጥሮ ዝቅ ያለ አንድ ሴትን ወደ ቤቷ ታመጣለች። ይህችንም የ16 ዓመት ታዳጊ ያመጣቻት የአእምሮ እድገት ውስንነት ያለባቸው ታዳጊዎች ከሚጠበቁበት መጠበቂያ አውጥታ ነው። እኔ 10 ልጆች አሉኝ፣ እንደ ልጆች አድርጌ ይህችን የ16 ዓመት ታዳጊ አሳድጋታለሁ። ከኛ ጋር ስታድግ ቤተሰብ ሲኖራት ደግሞ ነገር ሁሉ የተሻለ ይሆናል ብላ ትወስዳታለች። ሰዎቹም ደስ ብሏቸው ይህችን 16 ዓመት ታዳጊ ለዚች ሴትዮ በ1996 ይሰጧታል። ነገሩ ግን ከዛ በኋላ ግልብጥብጥ ነበር ያለው። ቃል በገባችው መሰረት ተንከባክባ ከማሳደግ ይልቅ እንደ ባሪያ አኖረቻት። ዘገባዎች እንደሚያሳዩት ከሆነ 10 ልጅ ያላት ይህች ሴትዮ የቤቱን ስራ ሙሉ ታሰራት ነበር። ትገርፋትና ትደበደባት ነበር። ምግብና ልብስም ፈጽሞ አሰጣትም ነበር። ይባስ ብሎ ከማንም ሰው ጋር እንዳትገናኝ ከምድር በታች ባለ ክፍል ውስጥ ነበር ቆልፋ ታኖራት የነበረው። ይህችንም ሴት ለምትንከባከብበት ድርጅቶቹ ለአንዳንድ ነገር ይሆንሻል ብለው $100,000 በላይ ለዚህ ሴትዮ ሰጥቷታል። ይህች ሴት ግን $100,000 ተጠቅማ ለዚች ልጅ አንድ ነገር እንኳን አላረገችም። ሙሉን ብር ወስዳው ይህችን ልጅ ግን እንደ ባሪያ ለ25 ድፍን ዓመታት ረግጣ አኖራታለች። ታዲያ ነገሩ የሚታወቀው በ2001 ነበር። ፖሊሶችም በቦታው ሲሄዱ የተመለከቱት አስከፊ ነገር ነበር። ታዲያ ይህችም ሴት ዘመናዊ ባርነትን በመፈጸም ገንዘብ በማጭበርበርና ጥቅማጥቅሞችን በመውሰድ በሚል ተከሳ ወደ 13 ዓመት የሚሆን ባሳለፍነው ሳምንት ተፈርዶባታል። ብዙዎች ግን ይህ በቂ አይደለም፣ ከዚህም በላይ ይገባት ነበር ብሎ አስተያየታቸውን ሰጥተዋል። 5ኛ በካሜራ የተቀረጸው አስደንጋጭ ተንቀሳቃሽ ምስል። ነገሩ የተፈጠረው በሀገረ ቻይና በጓንግዶንግ በተሰኘው አካባቢ እንደሆነ መረጃው ያሳያል። ታዲያ በማርች 8 4 ህፃናት አስፋልት ላይ ተኝተው ድንገት በመኪና ሊገጩ ሲሉ መኪናው አቁሞ በፊት ለፊት በምትመለከቱት መልኩ በህይወት መትረፍ ችለዋል። መጀመሪያ ሾፌሩ ስመለከታቸው ፌስታል ነበር የመሰሉኝ። ታዲያ አልፊያቸው ልሄድ ነበር ሲል ድንገት ግን አንዱ ህፃን ሲነሳ አይቶ መኪናውን ማቆም እንደጀመረና እነዚህ ህፃናትም የሚያደርጉት ነገር እጅግ አደገኛ እንደሆነ ወላጆቻቸውም ሊቆጣጠሯቸው እንደሚገባ ተናግሯል። 4ኛ የዘፈኑ ጣጣ። በፊት ለፊት የምትመለከቱት ሰውዬ ዘፈን በመስፈኑ ብቻ እስር ቤት ገብተዋል። ግን ለምን? ነገሩ የተፈጠረው በሀገረ ዩናይትድ ኪንግደም ሲሆን ይህ ሰውዬ ተራ ሰው እንዳይመስላችሁ አለ የተባለ እጽ አዘዋዋሪ እንጂ 24 ኪሎ ግራም ኮኬን፣ 10 ኪሎ ግራም ኬታሚን፣ ከ5000 በላይ የሚለቁ የሚዋጡ ድራጎችን በማዘዋወር ተጠርጥሮ ነበር። ታዲያ ፖሊሶቹም ለሚያዘዋውረው ህገወጥ ገንዘብ የት እንደሚያደርገው ስላላወቁ ማስረጃ እየፈለጉ ነበር። ታዲያ ይህም ሰውዬ ማንም አያየኝም ብሎ ቢሮ ውስጥ ቁጭ ብሎ ገንዘቡን እየቆጠረ ህገወጥ መንገድ ያመጣውን ገንዘብ ደርቲ ካሽ እያለ ሲዘፍን በካሜራ ላይ ታይቷል። ደርቲ ካሽ መኒ ቶክስ ከሚለው ዘፈን እየተወሰደ የግጥም ስንኝ ነው። ታዲያ ደርቲ ካሽ ማለት በአማርኛ በህገወጥ መንገድ ወይም በቆሻሻ መንገድ የመጣ ገንዘብ ማለት ነው። ይህም ሰውዬ ማንም አያየኝም ብሎ ይህን ዘፈን እየዘፈነ ህገወጥ ገንዘቡ ሲቆጥር በካሜራ ታይቶ እስር ቤት ገብቷል። 3ኛ በማይታወቁ ፍጥረቶች የታገተው ሰውዬ። ይህ በፊት ለፊት የምትመለከቱት በአገር አሜሪካ በፍሎሪዳ ግዛት የሚኖር ሰውዬ ነው። ታዲያ ውሃ አካባቢ ያለው ድንገት ዶልፊኖች ወደ እኔ መጥተው አገቱኝ። 3 ቀን ሙሉም ባህር ውስጥ አቆይተው ህንፃ እንድሰራላቸው ጠይቀውኛል። እኔም ሰርቼላችኋለሁ። እንደ ሰው ያወሩ ነበር፣ እርስ በርስ የሚግባቡ ነበር፣ በውሃ ውስጥም እንድተነፍስ አግዘውኛል ሲል ተናግሯል። ታዲያ ይህም ታሪክ በማህበራዊ ሚዲያዎች በሚሊዮኖች ዘንድ የታየ ሚሊዮኖችም የተቀባበሉት ነበር። ፖሊሶች ሳይቀር ይህን ነገር በድንጋጤ ሆነው ነገሩን ሲያጣሩ እንደዛ የሚባል ነገር እንዳልተፈጠረና እንዳለ ነገሩ ሁሉ ኢንተርኔት ላይ የተፈጠረ ውሸት እንደሆነም ተናግሯል። ታዲያ የምትሰሙትን ሁሉ አትመኑ፣ በእንደዚህ አይነት ደረጃ በሚሊዮኖች ዘንድም ታይተው የውሸት ዜናዎች ይሰራሉ ሲሉም ተናግረዋል።
ሁለተኛ በአጭር የተቀጨ ልጅነት። በፊት ለፊት የምትመለከቷት የ12 ዓመት ታዳጊ በባስ ውስጥ ከልጆች ጋር ትጣላለች። ባሱም ቤቷ አካባቢ እንዳቆሰችው ልጅ አባት ተናግሯል። የ2026ቱ የስፐርም ውድድር በያዝነው ዓመት እንደ አውሮፓውያን አቆጣጠር በ2026 ከሚካሄዱ ስፖርት ውድድሮች መካከል ዓለምን ያስደነገጠው ይህ የስፐርም ውድድር አንዱ ነው። ለመሆኑ ስፐርም እንዴት ይወዳደራል ካላችሁ፣ መጀመሪያ የዘር ፈሳሻቸውን በማይክሮስኮፕ በተሰራ የውድድር ሜዳ ላይ ያስቀምጡታል። ታዲያ በማይክሮስኮፕና በተለያዩ ስፔሻል ካሜራዎችም ነገሩ ታይቶ ለሕዝብ ይቀርባል። የትኛው ስፐርም ሴልስ ቀድሞ ውድድሩን አሸነፈ የሚለው አሸናፊውን ይገልጻል። ማንኛውም ሰው መወዳደር እንደሚችል የተገለጸ ሲሆን ለአሸናፊው $100,000 እንደሚሰጠው ቃል ተገብተዋል። ብዙዎችም በነገሩ እጅግ የተገረሙ ሲሆን አንድ ተወዳዳሪ እንደውም ለውድድሩ እንዴት ነው ራሴን ማዘጋጀው ወይስ ዝም ብዬ ልምጣ ሲልም አስተያየቱን ገልጸዋል። ይህም የውድድር ዜና ለብዙዎች አስደንጋጭ የነበረ ሲሆን ብዙ ሰዎችም ከፈጣሪ ጋር አታጣሉን፣ ደግሞ ማንሰማው ጉድ የለም፣ ይህ ምን ማለት ነው ሲሉም አስተያየታቸውን ገልጸዋል። እናንተ ስለ ነገሩ ምን ታስባላችሁ? ኮሜንት ላይ አስቀምጡልን።